ጓደኝነት እንዴት አሪፍ ነገር እንደሆነ አንድ ነገር ታዝቤ ነው ለማውራት የመጣሁትኝ። አይደለም ከሰዎች ጋር ያላችሁ ጥሩ ግንኙነት ይቅርና ጥሩ ጓደኛ ካገኛችሁ ማለቴ ነው። ውሾች እንኳን እንዴት ነው ከወደዷችሁ የሚሆኑት? ገና ከሩቅ ሲያዩዋችሁ እንዴት እንደሚሆኑ እንዴት ስሜታቸውን ለመግለጽ እንደሚቸኩሉ ላያችሁ ላይ እንዴት እንደሚወጡ ስታስተውሉት ማለት ሰው ደግሞ ሲወዳችሁ እንዴት ሊሆን እንደሚችል እናንተም ስትወዱት እንደዛው። ጓደኛ ሲኖር አሪፍ ነው። የምታማክሩት ስታዝኑ ፈታ የሚያደርጋችሁ፣ ሲደብራችሁ የሚያስቃችሁ፣ ደስ ብሏችሁ ስትመጡ የሚያስደብራችሁ፣ ሁሉንም መቀላቀል አለበት አይደል? ፐርፌክት የሚባል ነገር የለም። ግን አንዳንዴ አለማራቅ አሪፍ ነው ብዬ አስባለሁ። አሁን ላይ እኮ እንዲህ ቤስት የምትሉት ፍሬንድ እንዲህ አብሮ አደግ ያለው ምናምን ካልሆነ ከባድ ነው። እኔ አሁን ከዚህ በኋላ ቤስት ፍሬንድ ማግኘት ከባድ ይመስለኛል በእኔ ደረጃ። ሶ ምን ልላችሁ ፈልጌ ነው፣ ጓደኞች ካሏችሁና ጥሩ ከሆኑ አትተዋቸው፣ እንዲተዋችሁም አታድርጉ። ምክንያቱም አንዳንዴ እንገፋለን ሰዎችን አውቀንም ሳናውቅም ብቻ በተለያዩ ምክንያቶች ሰዎችን እንገፋለን። ዜን የሆነ ሰዓት ላይ ሰው ስትፈልጉ ላይኖር ይችላል። ያ እንዳይፈጠር መጠንቀቅ አሪፍ ነው ብዬ አስባለሁ። መልካም